ሰላም ሰላም። ዛሬ ማሳያችሁ የቤተሰብ ጨዋታ ኮምፖሬ ፉኔ የጃፓን ሀገር ጨዋታ ነው። ለጨዋታው የሚያስፈልገን አንድ ካርቶን እና አንድ በቀላሉ መነሳት የሚችል እቃ ይሆናል። ውስጡ መሸለም የምንፈልገውን ነገር መጨመር እንችላለን። ጨዋታው ለሁለት ተጫዋቾች ነው የሚሆነው። እያንዳንዱ ተጫዋች ተራ በተራ መሃል ያለውን እቃ ይነካል። ከዛም እጁን ይነካል። እንደዚህ በማድረግ ይነካል ተራ በተራ። ልክ መሃል ያለችው አንድ ተጫዋች ሲያነሳት ተቀናቃኝ ተጫዋች ግዴታ እጁን እንደዚህ አጥፎ መሃል ይመታል። ሙሉ ዘርግቶ ከሆነ እጁን መሃል የሚነካው ተሸናፊ ይሆናል ማለት ነው። ጨዋታውን የምንጫወተው በሪትሚክ በሆነ ሙዚቃ ነው። ሁለቴ በተከታታይ ማንሳት ይቻላል እቃውን። በአጠቃላይ እያንዳንዱ ተጫዋች 3 ጊዜ ማንሳት ይችላል እና አሸናፊ ሆነው ትክክለኛ የእጅ ምልክት ያላረገው ይሆናል ማለት ነው። ሁለቴ አሁን የምንጫወተው በሲኒ በሚለው የልጆች ጨዋታ ነው። ግን ማንኛውንም የልጆች ጨዋታ የልጆች ዘፈን ሪትሚክ እስካለው ድረስ መጠቀም ይቻላል። እሺ እንጀምር። ሪትም እየጠበቃችሁ እሺ ኦኬ። አሁን እሱ ተሸንፏል። ስለዚህ ውስጥ ያለችዋን ስሙኒ እሷ ትወስዳለች ማለት ነው። መልካም ጨዋታ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም የቤተሰብ ጨዋታ